የኔ ፍቅር የመጣልኝን ግጥም ላንብብልሽ። ግጥም አቤት ሲጥም እኔም አልኩኝ ወይ ግሩም። እየጮህኩ እኮ ነው ድምጽ በጣም ምን ላድርግ? ስሜት ውስጥ ገብቼ እኮ። እጭ ያንተ ስሜት ደግሞ ቅጣጣ። ሁሉም ቦታ ላይ ነው እንዴ ቶሎ ሞቀ ቶሎ የምትበርደው? ለኛም አስብ እንጂ። እንዴት? ምን እያልሽ ነው? አይ ማለቴ ደመ ሞቃት ደመ ቀዝቃዛ ጀግና የዋህ ለማለት ፈልጌ ነው። እንደሱ ለማለት ፈልገሽ ነው እንዴ? ኤማ የኛ የጥበበኞች ባህሪ እኮ። እኔ የምልህ ባለፈው መክሊቴ ዘፋኝነት ነው ለመስፈን የተፈጠርኩት ስትለኛል ነበር? አዎ ብዬሽ ነበር። ግን ወደ ውስጤ ስመለከት ወደ ልቦናዬ ሳይ ወደ ሆድ ቀይ ስቃይ እና ደግሞ ባለፈው የገዛሁት እስከር በጣም እንደሚያምርብኝ ስትነግር እኔ ለግጥም እንደተፈጠርኩኝ ገባኝ። ለዛ ነው ጺምህንም አልቆረጥም ያልከው። ታዲያስ ገጣሚ ጸጉሩ ካልጎፈረ ጺሙ ካልተንጨባረረ ገጣሚ ባይባል አረ ግጥም መጣል። ጸጉሩ ካልተንጨባረረ ጺሙ ካልጎፈረ ገጣሚ ማይባል አረ እድሪ ምን አይነት እሳት የሆንኩኝ ገጣሚ ነኝ። እውነትም እሳት ፈጀህን እኮ። ምን ላድርግ? ጥበብ በእሳት ባህሯ አጥምቃኝ እኮ እኔም እሳት የሆንኩት። እኔ የጥበብ አገልጋይ፣ እኔ የጥበብ ካዳሚ ባልሽ መቼውን ግጥም ገጥምልሽ? ግጥም መጣል። እኔ የጥበብ አገልጋይ፣ እኔ የጥበብ ካዳሚ ባልሽ መቼ ሆነ ግጥም ገጥምልሽ? አንተ በዚሁ ከቀጠልክ የብዙ ገጣሚያን ጠላት ነው የምትሆነው። እንዴት? ምን እንዴት አለው? ሰዎቹ ያንተን እሳት የሆነ ግጥም ለምደው የሌሎቹ ማን ይገዛቸዋል? ከነ በእውቀቱ ከነ ኤፍሬም ጋር መጣላት ትፈልጋለህ? እሺ ምን አባት ይላል? ይቅርብህ። በሰው እንጀራ ላይ አፈር አትነስንስ። አርፈ ንግድህን ነግድ። ጥበብስ እሷ እኔን ፈልጋኝ በእሳት ባህሯ አጥምቃኝ እንዴት ብዬ ነው ልተውሽ ነው ምላት? ሳስበው ራሱ ይከብደኛል። በሕግ አምላክ ግጥም መጣልኝ እንዳትለኝ። እንደዛ ለልጅ ሳይሆን ስዕል እየሳሉ ግጥም የመቅጠም ሀሳብ ነው የመጣልኝ። የራስ ጉዳይ። ሰው ሲነግር የማትሰማ ከሆነ የሰው መሳቂያ ትሆናለህ። ግጥም መጣልኝ።